ቅድም መጓዝ ያለብን ግሎሪ ግሬስ ኮቨናንት ቸርች የ2019 ዓመታዊ የሥራ ዕቅድ ነው። መግቢያ ያለው 2019 ዓመታዊ ዕቅድ መንፈሳዊ አገልግሎት፣ ማህበራዊ አስተዳደር እድገትን ለማጠናከር የተዘጋጀ ነው። በቤተ ክርስቲያኑ በአሁኑ ጊዜ በስም በቁጥር ደረጃ የያዝናቸው ሰዎች ወደ 100 ይሆናሉ ብለን ምዕመናን እንዳሏት በመነሳት ነው ይህንን ነገር የተዘጋጀው። በሁለተኛ ደረጃ ራዕይ ያላት ቤተ ክርስቲያን በክርስቶስ የተለወጠው በቃሉ የተጠናከሩ በፍቅር የሚያገለግሉና ሌሎችን ወደ ክርስቶስ የሚመሩ ደቀ መዛሙርቶችን ማፍራት ነው ዋናው የቤተ ክርስቲያናችን ራዕይ። ሌላው በሶስተኛ ደረጃ ቤተ ክርስቲያን ራሷን የቻለ ተልእኮ አላት። መጽሐፍ ቅዱሳዊ የሆነ ተልእኮ በሐዋርያት የተመሰረተ ተልእኮ ነው ያላት። ወንጌልን በታማኝነት በመስበክ ሰዎችን ወደ ክርስቶስ በመምራት አማኞችን በጸሎትና በእግዚአብሔር ቃል በማጠናከር ቤተሰቦችንና ወጣቶችን ማገልገልና ለማህበረሰቡ በፍቅር በመድረስ የክርስቶስን መንግስት ማስፋፋት ነው ዋናው ተልእኮዋ። በአራተኛ ደረጃ 2019 ዋና ግባችን 100 ምዕመናን ያሏትን ማህበረሰብ መነሻ በመውሰድ በመንፈሳዊ እድገት፣ በወንጌል፣ በደቀ መዛሙርት፣ በወጣቶችና በቤተሰቦች አገልግሎት የተጠናከረ እድገት ማምጣት ነው። ለውጥ ማምጣት አለብን። ዝም ብለን ተሰብስበን ግልጽ የሆነ ተጠያቂነት ያለበት የቤተ ክርስቲያን ገንዘብ የህዝብ ገንዘብ ነው። ከዚሁም ጋር ተያይዞ ገቢያችንንስ እንዴት ከፍ ማድረግ አለብን፣ እንዴት መጓዝ እንዳለብን በዚያ ዙሪያም ለመስራት እቅድ ይዘናል። በስድስተኛ ደረጃ የ12 ወራት ዋና ትኩረት ከወር ጀምሮ ትኩረት በመስጠት እንጀምራለን። የመጀመሪያ ወር የዓመቱ መክፈቻና ጸሎት ነው፣ የጸሎት ወራችን ነው። ሁለተኛ የደቀ መዛሙርት መጋቢ ወንጌል እግዚአብሔርን የምናገለግልበት ወራችን ነው። ሚያዝያ የቤተሰብ ወር ነው። ስለ ቤተሰብ ነው የምናገለግለው። እንደዛ እያልን ሁሉንም አስቀምጫለሁ፣ በእንትን እልክላቸዋለሁ። በሰባተኛ ደረጃ የዓመቱ የስኬት መለኪያ 100 ምዕመናንን በመንፈሳዊ ፕሮግራሞች እንዲሳተፉ 30 አዳዲስ ሰዎችን ወደ እግዚአብሔር ቤት ለማምጣት እቅድ ይዘናል። 2019 አሁን ባለ ምዕመናን ላይ 30 ሰው ማምጣት ግዴታችን ነው። አሜን ሃሌሉያ። እስቲ ግዴታዬ ነው በሉ። አዎ ግዴታ ነው በሉ። በየ3 ወሩ 30 4 ቦታ ስታካፍሉ ስንት ይሆናል? ስንት ነው የሚሆነው? አለባችሁ የቤተ ክርስቲያን ዋና ዓላማ ነው። በስምንተኛ ደረጃ የበጀት ግምት ነው። የቤተ ክርስቲያን ትክክለኛ ዓመታዊ ገቢ እስካሁን አይታወቅም፣ ግን ከአሁን በኋላ የዓመታችን ገቢ 220,000 ብር ብለን እንያዝ። ከዛ በላይ ግማሽ ሚሊዮን ብሎ መያዝ እንችላለን። ኢየሱስ ጌታ አሜን። ይህ መነሻ ግምት ግዴታ አይደለም። ከዛ በላይ ከሆነ ጥሩ ነው፣ እግዚአብሔር ይመስገን። ትክክለኛው ገቢ ሲታወቅ ደግሞ 1 ሚሊዮን 2 ሚሊዮን እያልን እየገመትን እንሄዳለን ይሆናል። ምክንያቱም ብዙ ታዳጊ ልጆች አሉ። ገና በገንዘብ ቤተ ክርስቲያኗ ጠንካራ ትሆናለች። ኢየሱስ ጌታ ነው። ምክንያቱም አንዳንድ ነገሮችን ለመስራት ነው። ከዚሁ ጋር ተያይዘው ቤተ ክርስቲያናችን አርማዋን በጥሩ መልክ ሰጥተን ይህንን በረንዳ ቆጣሪ ያለበትን ትንሽ ፌሮን ስላለን ወደዛ ጠጋ አድርገን ባለፈው ከአቤል ጋር እያወራ ነበረ። የሁላችንም ኃላፊነት ስለሆነ መዘጋጀት አለብን።